ሰላም ሰላም ሙቪ ላቨርስ የፊልም ወዳጆች እንዴት ናችሁ? ዘ ሪቪውየርስ አዲስ ቪዲዮ ይዞላችሁ መጥቷል ማለት ነው። በዛሬ ቪዲዮ የምናየው ደግሞ ቤስት የምላችሁን ዋር ሙቪዎች ነው። ኤንሸንት ዋር ሙቪዎች ነው። ከተለያዩ ካልቸሮች ወስደናል፣ ከተለያዩ ታይም ላይን ወስደናል። ላይክ እነዚህ ሙቪዎች ማለት ኢቭን ራሱ የሆነ ምንም አይነት የመደባደግ ሙድ ላይ ባትሆኑ ራሱ ዘዋሩ ስለታተፈ የሚያስብለው አይደል? እንደዛ ማለት በተለያዩ ፊልሞች ላይ ግሬት ባትሎች አይተናል አይደል? አሁን ወደ ፋንታሲው ጀነራ ብንሄድ አሁን ለምሳሌ የሆቢት የመጨረሻው ባትሎቹን መውሰድ እንችላለን። ሃሪ ፖተር ላይ ብንወስድ የመጨረሻውን ባትል መውሰድ አይደል? የዛ ባትል ፓርት ኦፍ ቦን ምናምን ብላችሁ የምትመኟቸው ሙቪዎች አሉ አይደል? ልክ እንደዛ ግን but not for the fantasy ኤንሸንት የሆኑ ዋር ሙቪዎች እነሱ ጋር ነው የምናየው ማለት ነው። 4 ምርጥ ሙቪዎችን አምጥቼላችኋለሁ ማለት ነው። the reviewers ተጀምሯል። the reviewers አዲስ ከሆናችሁ ፊልም መቻችሁ ከሆነ ሰብስክራይብ በሉ፣ ቪዲዮን ደግሞ ላይክ ማድረግ እንዳትረሱ። ኢንጆይ። በአራተኛ ላይ ደግሞ ያስቀመጥኩላችሁ ደግሞ የ1995ቱ ቤስት ሙቪ ብሬቭ ሃርት ነው ማለት ነው። Edward Longshanks is the most ruthless king ever to sit on the throne of England. Scotland, my land. And the woman he loved. I want a home and shelter. It's all for nothing if you don't have freedom. ይሄ ዋር ድራማ ባዮፒክ ሲሆን አይኤምዲቢ ሬቲንግ 8.3 ተሰጥቶታል። 5 ኦስካር አሸንፏል። ይሄ ላይ የተመረቀው 5 ኦስካር አሸንፏል። ቤዝ ያደረገው ደግሞ ዘ ላይፍ ኦፍ ዊሊያም ዋለስ ነው። ሚቾቶ ሜል ጊብሰን ስኮቲሽ ዋሪየር who led the first war of Scottish independence ማለት Pick a flock of your finest assassins and set a meeting. My lord, Wallace is renowned for his ability to smell an ambush. ስኮትላንድ under England's rule ነበር። so ስኮትላንዶች how they free themselves how they fight towards the freedom ነው ማለት ነው። Would you be willing for one chance, just one chance, to tell our enemies that they may take our lives, but they'll never take our freedom? ስለዚህ ይሄ በጣም ቤስት የሆነ ሙቪ ነው። the most inspiring war movies ever. like ዊሊያም ዋለስ aka ሜል ጊብሰን የሚሰጣት ስፒች ሊዋጉ ሲሉ Would you be willing to trade all the days from this day to that for one chance, just one chance, to come back here and tell our enemies that they may take our lives, but they'll never take our freedom? ይሄ ሙቪ ደግሞ እንደቀደሙ ስኮትላንድ አይደለም የተቀረጸው፣ አክቹሊ አየርላንድ ነው የተቀረጸው ማለት ነው። ከዚህ ሙቪ the famous line የምትባለው አይኮኒክ ላይን they may take our lives but they will never take our freedom ብሏል ማለት ነው ዊሊያም ዋለስ። ሶስተኛ ላይ ያስቀመጥኩላችሁ ሙቪ እንደ ሲንግል ሙቪ መቀመጥ ያለበትም ነበረ፣ ግን እንደ ሲንግል ፊልም ነው የወጣው። ይሄንን የሚያልኩበት ምክንያት ላይክ በጣም ረጅም ነው። ላይክ ሊሚትድ ሲሪስ ይወጣው ነበር ድሮ ስለሆነ ነው እንጂ ሊሚትድ ሲሪስ የሚባለው ነገር ስለሌለ ነው እንጂ በአሁኑ ቢሆን ኖሮ ሊሚትድ ሲሪስ ይወጣው ነበር። ኪንግደም ኦፍ ሄቨን Be without fear in the face of your enemies. Safeguard the helpless, even if it leads to your death. That is your oath. Rise a knight. Rise a knight. ኪንግደም ኦፍ ሄቨን የ2005 ሙቪ ሲሆን አይኤምዲቢ ሬቲንግ 7.2 ሰጥቶታል። ዳይሬክተር ስካቱ ኤክስትራ 45 ሚኒት ነው የጨመረው ሙቪው ላይ ማለት ነው። 45 ሚኒት ኤክስትራ። ዳይሬክተር ስካቱ ደግሞ ሬቲንግ ኢቭን አዲሽናሊ ቱ ዘ ፕሪቪየስ ዋን 8.5 አይኤምዲቢ ሬቲንግ ነው የተሰጠው ማለት ነው። እዚህ ሙቪ ላይ ኦርላንዶ ብሉም አለ፣ ሊያም ኒሰን አለ። ሊያም ኒሰን ቴክን ታውቁታላችሁ፣ ኦርላንዶ ብሉምም ታውቁታላችሁ፣ ፓይሬትስ ኦፍ ዘ ካሪቢያን ምናምን ላይ ይሰራል። I go to pray. For what? For the strength to endure what is to come.
ይህ ፊልም ደግሞ ቤዝ የሚያደርገው ክሩሴድ ኦፍ ኤንድ ዘ ሲጅ ኦፍ ጄሩሳሌም በ1187 ሀፕን ባደረገው ኢቨንት ነው ማለት ነው። ሶ እዚህ ጋር ኦርላንዶ ብሉም ፕሌይስ አስ ቤለን ሆኖ የሚጫወትልን ብላክስሚዝ ነው። ግን ሂ ውድ ፋይት አጌንስት ሳላዲን ሙስሊም እንትን ነው። እሱ ደግሞ ዎሪየር ነው። ሶ ከሱ ጋር እንዴት እንትኑን መከላከል እንዳለበት እንዴት መጠበቅ እንዳለበት ምናምን ላይክ ሪል ዎር እዚህ ጋር ኢትስ ኦል አባውት ፍሪደም ነው። ራሳችን የማስከበር ነገርም አለው እና በጣም ምርጥ ፊልም ማለት ነው። Give me a war. That is what I do. Defend Jerusalem. That is your oath. The king has no need of a perfect knight. ሶ እዚህ ሙቪ ላይ ለየት የሚያደርጉት ነገር ሪያሊስቲክ ነው። ሚዲቫል ዎርፌሩ በጣም በሞስት ሪያሊስቲክ ለመምጣት ሞክሯል። በሚቀረጽበት ጊዜ ሎት ኦፍ ኤክስትራስ ተጠቅመው ሞር ሪያሊስቲክ ሉክ ነው ያመጡት። ዛት ኦፍ ኤዲት ላይ ምናምን ብዙ ከመጨመር ይልቅ ማለት ነው። ቤለን ሂስቶሪካል ፊገር ሁ ዲፌንድድ ጀሩሳሌም አጌንስት ሰላዲን ነው ማለት ነው። ስለዚህ ይህንንም ሙቪ ሚዲቫል ፔሪድ ዋር ሙቪስ የሚመቻችሁ ከሆነ ጋብዣችኋለሁ ማለት ነው። ኪንግደም ኦፍ ሄቨን ማለት ነው። ኦኬ ይሄንን ኪንግደም ኦፍ ሄቨንን ቀስ ብላችሁት ባንዴ ትንሽ ይከብዳል። ወደ ሁለተኛው ሙቪ ስንመጣ one of my favorite movie The Last Samurai. For 6 months' work, I am to receive 3 years of captain's pay, teaching Orientals to soldier. What can the general tell me about this man, this samurai, Katsumoto? The Last Samurai ሂስቶሪካል ድራማ ዋር የሆነ ሙቪ ነው። 7.8 IMDb ሬቲንግ አለው። ዋና አክተሩ ደግሞ ቶም ክሩዝ አለበት ማለት ነው። ይህም ደግሞ ፊልም ኢንስፓየር የተደረገው በ ሪል ላይፍ ኦፍ ጁልስ በርንት a French military officer who fought alongside the samurai ነው ማለት ነው። ሶ እዚህ ጋር ደግሞ ምንድነው ቶም ክሩዝ አሜሪካን ነው ምናምን ነገር ሂዝ ቺፍ ሊደር ነው ምናምን አርሚዎችን አጌንስት ዘ ሬድ ኢንዲያንስ ማርች አርጎ ሬድ ኢንዲያንስን ዲፊት ያደረገ ሰው ነው። ሶ the Japanese ሃየር ያደርጉታል እሱ the Japan ሮያሊቲ ምናምን ማለት ነው። ሪቮሉሽነሪ እየተነሳ ስለሆነ ተቃውሞ ምናምን እየተነሳ ስለሆነ እነሱን ዲፊት እንዲያደርግ የጃፓን አርሚን እንዲያሰለጥን ያደርጉታል ማለት ነው። ከሱ አጌንስት ደግሞ የሚሆኑት ሾገን የሚባሉት የጃፓን ዎሪየሮች ናቸው ማለት ነው። ሶ ቶም ክሩዝ የካፕቲቭ ይሆናል ምናምን። ከዛ በኋላ ብቻ ቤስት ዋር ሲኖች አሉት። ሙሉን ፊልም ይዩት። ይሄ one of my favorite movie ነው። ካዚሞቶ ሆኖ ሾገን ሊደር ሆኖ የሚሰራልን ሰውዬ ኖሚኔትድ ሆኗል ኢቭን ለኦስካር ማለት ነው ቤዝድ ኦን ሂዝ ፐርፎርማንስ። የሚገርማችሁ ነገር ጃፓን አይደለም የተቀረጸው ኒውዚላንድ ነው የተቀረጸው አንታችድ ላንድስኬፑን ለማግኘት ማለት ነው። ቶም ክሩዝ ደግሞ ያው ኦብቪየስሊ የራሱን እንትኖች ነው የሰራው ማለት ነው፣ ስታንቶች ነው የሰራው ማለት ነው። ሶ የጃፓን አክሽን የሚመቻችሁ ከሆነ የጃፓን ሂስቶሪካል ሙቪዎች የሚመቻችሁ ከሆነ ይህንን ጋብዛችኋለሁ ማለት ነው። ዘ ላስት ሳሙራይ። በሁለተኛ በመጀመሪያ ደረጃነት ያመጡላችሁ ሙቪ ምንድነው? 300 የ2006ቱን ነው የምላችሁ። ሌላ ዘ ራይዝ ኦፍ ዘ ኤምፓየር ምናምን የሚል አለ። የ2006ቱ 300 ቤስት። We Spartans are descended from Hercules himself, taught never to retreat, never to surrender, taught that death in the battlefield is the greatest glory he could achieve in his life. Spartans, the finest soldiers the world has ever known. IMDb 7.6 ሬቲንግ ሰጥቶታል። ዳይሬክተሩ ደግሞ ዛክ ሽናይደር ነው። ዛክ ሽናይደር በምን ታውቁታላችሁ? ኦብቪየስሊ በጀስቲስ ሊግ ላይ ሽናይደርስ ምናምን ከት የተባለው ማለት ነው። ሶ 300 አክሽን ዋር ሂስቶሪካል ፊክሽን የሆነ ሙቪ ነው እና ደግሞ ቤዝ ያደረገው ደግሞ በ300 በተሰኘው በፍራንክ ሚለር በተጻፈው መጽሐፍ ነው ማለት ነው። 300 ወዴት ነው የሚወስደን ማለት ነው? ወደ ኤንሸንት ግሪክ ቱ ስፓርታ ይወስደናል ማለት ነው። ወደ ስፓርታ ያው በዛ ጊዜ ነበረው
ነገር የሚያሳየን ነው። ዋር ምናምን የነበረው የሚያሳየን ነው። ኪንግ ሊዮነት ሆኖ ፕሌይ የሚያደርገው ጄራርድ ባትለር ነው። ታውቁታላችሁ፣ ጄራርድ ባትለር ነው። ብዙ ፊልም ላይ አለ። ሊና አለች፣ ሊና ሄልዲ አለች። እሷ ደግሞ ጌም ኦፍ ትሮንስ ላይ ሰርሲ እሷም ትሰራበታለች ማለት ነው። ይሄ ፊልም ምንድነው የሚያቀነጥነው? ስፓርታ አለች። ከነገና ደግሞ የዘርስ የሚባል ሌላ ሰው ያለ ፐርዣን አርሚ ነው። ላይክ እነሱ ስፓርታን ኮንከር ማድረግ ይፈልጋሉ። ላይክ ፐርዣን አርሚዎቹ ናቴንስን ምናምን ኮንከር እያደረጉ ነው፣ ወደ ስፓርታ ይመጣሉ። but they say no ማለት ነው። so 300 best Spartan warriors ይዞ into battle ሄዳል ማለት ነው። This is Sparta! so ይሄ እነዚህ warriors like የሌሉ ናቸው ማለት ነው። ልክ እንደ ስፓርታዎች ምን ትራዲሽናል ናቸው? ላይ ከልጅነታቸው ጀምሮ እየቀጠቀጡ ነው የሚያሰሯቸው እና like they are true warriors እና ከነሱ ጋር ማርች አድርጎ ኪንጉ አብሮ ዲፌንድ ለማድረግ ስፓርታን ዲፌንድ ለማድረግ የእንትን ያለው ሙቪ ነው ማለት ነው። ይሄ ሙቪ ላይ ለየት የሚያደርገው ነገር ምንድነው? ሙቪው ኦልሞስት 90% የሚሆነው በሲጂአይ ነው የተሰራው ማለት ነው። አንድ ስቱዲዮ ውስጥ ነው የሰሩት ስክሪን አድርገው ማለት ነው። ይሄ ብሉ ስክሪን አድርገው ነው የሰሩት። ስለ ሳክሪፋይስ ብራዘርሁድ ኦነር የሚያሳየ ሙቪ ነው። ሌላ ለየት የሚያደርገው ነገር ደግሞ ምንድነው? ሁሉም ይሄ ወሪየሮቹ ይሄ እንትን ምናምን አይደለም፣ ሜካፕ ምናምን አይደለም፣ ማስሉ ማለት ነው፣ አርቲፊሻል አይደለም። they actually trained like the Spartans ማለት ነው። እንትኑ ማስሉ ምናምን ሪል ነው። 4 months ትሬን አድርጓቸው ነው ቦዲያቸው ራሱ የመጣ ማለት ነው። Spartans! Tonight we dine in hell! Give them nothing! But take from them everything! so ይህንን ፊልም ለኤንሸንት ግሪክ እና ዎር የሚመቻችሁ ከሆነ ሳልጠቅስ ማለፍ ማልፈልገው ላይክ አክሽን ሲኩዌንሱ ምናምን ነገር በጣም ያበደ ነው። ይሄ እንደዚህ በሶርድ ምናምን ሲጠቀሙ ላይክ ብለድ ምናምን ኢፌክቶቹ ምናምን ደስ ይላል። ልክ እንደ ስፓርታክስ ምናምን ስፓርታክስ እና የታችሁት ከሆነ እንትኑን ማለት ወይ ድብድቡን ማለት ብቻ እሱ ከሱ ጋር የሚያመሳስለው ነገር አለ ማለት ነው። ኤንሸንት ዋር ሶርድ ፋይት የሚመቻችሁ ከሆነ ላይክ ያንን ሬጅ የሆነ ዋር ሬጅ የሚያመጡ ሙቪዎች ከፈለጋችሁ እነዚህን 4 ሙቪዎች ያቸው። ፊልሞቹን ካያችኋቸው ኮሜንት ላይ አሳውቁኝ ምን እንደተሰማችሁ። ቪዲዮ ደግሞ ከተመቻችሁ ላይክ ማድረግ እንዳትረሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በሉ። ለሪቪውርስ